የውቾ ጉዳ ማሂ ሰርፕራይዝ እና ያጋጠማት ነገር የዋንቲያ ደፋሪ ወንድና ልጄን አሳዩኝ መብት ጉዳይ ሸርሙጣ የወለድሽ አይታይም እንደነገረኝ አይታይም። የኢቢኤስ መስራቹ አማን ተስፋ ጽዮን ሞት ጉዳይና የአፍሪካ ህብረት ጉባኤን አዲስ አበባ በስኬት ጀምራ በስኬት አጠናቃለች። በዛም ጉዳይ እናወራለን። በመጨረሻም ደግሞ በአዶኒና የጃኒ የፍቅር ግንኙነት እዚህ ጋር ሊያበቃ ይችላል ተብሎ እየተነገረ ነው። ያ ነገር ምን ይሆናል የሚለውንም በዚህ ቪዲዮ ታገኛላችሁ። ሰላም ውድ አሞና ቲዩብ ተከታታዮቻችን፣ አስተማሪ መልእክቶችን፣ ጠቃሚ ሐሳቦችንና በዚህ ሳምንት የተከሰቱ አባይት ጉዳዮችን የምታገኙበት ቻናል ነው። በዚህ ቪዲዮ በዚህ ሳምንት የተከሰቱና በዚህ ሳምንት ተደርገው ያለፉ ጉዳዮችን የምናወራበት ቪዲዮ ስለሆነ ለመከታተል ከፈለጋችሁ በመጀመሪያ አሞና ቲዩብን ሰብስክራይብ እያደረጋችሁ ጀምሩ። ወደ ቪዲዮ እናልፋለን። በመጀመሪያ በዚህ ሳምንት ከተከሰቱ ትልልቅ ጉዳዮች መካከል የመጀመሪያው የማሂ የፕሮፖዛል ጉዳይ ነው። ማሂ ወቾ ጉድ ላይ እንግዲህ ሁላችሁም ታቋታላችሁ። ከወቾ ጉድን ባሻገር ደግሞ በቲክቶክ በጣም ብዙ ፎሎወር ያላት በጣም ተወዳጅ በጣም ተጫዋች ከሴቶች ደግሞ ተወዳጅ የምትባል አይነት ሴት ናት። በዚህ ሳምንት በሷ ጉዳይ ላይ የተከሰተው ያው ፕሮፖዛል እንዳደረገች ታውቋል። በጣም የሚገርም የፕሮፖዛል ጊዜ ነበርና ፕሮፖዝ ተደርጋለች። እንግዲህ ልታገባ ነው ማሂም ማለት ነው። ምን አጋጠመ መሰላችሁ? ሸገር ገበታ የሆነ ቦታ ወስድሻለሁ፣ የራት ግብዣ አለን፣ እዛ ቦታ እንሄዳለን ምናምን ይላታል። ቀሚስ ምናምን ለበሺ ብሏት ትሄዳለች ማለት ነው። እሷም ተዘጋጅታ እንደው ቭሎግ እየሰረች ለቲክቶኳም ቭሎግ እየሰረች ነበር የሄደችው ወደዛ ቦታ። ግን ደግሞ ስትሄድ እዛ ቦታ ስትደርስ የገጠማት ነገር የሚገርም ነበረ። እሷ የሌላን ሰው ራት ግብዣ ለመጋበዝና ቪዲዮም ኮንተንት ሰርታ ለመልቀቅ ነበር እዛ ቦታ የሄደችው። ግን ደግሞ ያጋጠማት ሁሉም የሚያውቋት ሰዎች ተሰብስበው ፕሮፖዛል እንደተደረገላትና በቃ የሚገርም ድባብ እንደነበረ በጣም ሪል ሰርፕራይዝ ነው። ምንም ሳታቅ ነው የተደረገው። አሁን ላይ ታውቃላችሁ እንግዲህ ፕሮፖዛል ቀድመው ተነጋግረው ለሷ ለጸጉሯን ተሰርታ ልብስ ለብሳ ምናምን ነው የሚደረገው። ታውቃላችሁ በዚህ አሁን እየተደረገው ያለው የፕሮፖዛል ምንም ሰርፕራይዝ አይደለም። በቃ የተጠና ስክሪፕት ምናምን የሆነ ድራማ አይነት ነገር ከዛ ወይኔ ምናምን እያሉ እየደነገጡ እኛን ሊያሳዩ ሙድ ይዞ ይሞክራሉ። የማሂ ግን ሪል ሰርፕራይዝ ነው። በጣም የሚገርም ነበረ። እሷም ደንግጣ ነበረ እንደምትመለከቱት ማየት ትችላላችሁ እዚህ ጋር እና ያው እንደዚህ ነበር ያሳለፈችው። በጣም የሚገርም አይነት ዝግጅት ነበርና በጣም ደስ በሚል ሁኔታ የማሂ ፕሮፖዛል እንዳለፈ ተነግሯል በዚህ ሳምንት። በሁለተኛ ደረጃ ደግሞ በዚህ ሳምንት የተከሰተው ጉዳይ የዋንቲያ ጉዳይ ነው። ዋንቲያ ምን ሆነች ካላችሁ ደግሞ መጀመሪያ አካባቢ ስትመጣ ታውቃላችሁ ተደፍራ ልጅ ወልዳ እንደሆነ ተነግራ ነው ወደ ሚዲያው የመጣችው። ወደ ኢቢኤስ ነው ያስተዋወቃት እሷን ከሚዲያው ጋር ከዛ በኋላ ደግሞ ያው ብዙ እንቅስቃሴዎችን አርጋ አሁን የወለደችውን ልጅ ደግሞ በስርዓት እያሳደገች ጸድ ያርጋ ነው እያሳደገች ያለችው። ይታወቃል፣ ታምራለች። በቪዲዮ አስገባላችኋለሁ ልጇና እሷን። ግን አሁን ከጥቂት ጊዜ በኋላ ምን የሚባሉ ነገሮች መምጣት ጀመሩ። ያ ሰውዬ እኔ ደፍሬያት አይደለም ማለት እና ልጄን ማየት መብት ይሰጠኝ የሚሉ ጉዳዮች መነሳት ጀመሩ። ያ የደፈራት ሰው ደግሞ ደፍሬ አይደለም የሚልበት ምክንያት አሳምኛት ተስማምታ ነው ከኔ ጋር ያን ነገር ያደረገችው የሚል ጉዳይ ነው እሱ ደግሞ የሚያነሳው። አንዳንዶች ደግሞ ወይም ደግሞ ከህግ አንፃር ያ ነገር ደግሞ ሲታይ መድፈር ነው። ምክንያቱም 18 ዓመት ያልሞላው ሰው ተስማምቶ ቢገባ እንኳን ወንጀል ነው፣ እንደ መድፈር ነው ህጉ የሚቆጥረው ብሎ ነው የሚታሰበውና ልክ አይደለም። ልጁን የማየት መብት የለውም። በቃ ደፍሯት እስካስወለዳት ድረስ እንደዚህ እስከተሰቃየችበት ድረስ ደግሞ እንዲህ የማየት መብት የለውም የሚሉ ክርክሮች በጣም ተነስተው ነበርና ግን ደግሞ በመጨረሻ ፍርድ ቤቱ የወሰነው ውሳኔ በሳምንት አንድ ቀን እሁድ ቀን ከ4 ሰዓት እስከ 9 ሰዓት ድረስ የማየት መብት ለአባቷ ተሰጥቶታል። ግን ደግሞ በጣም ባለጌዎች ናቸው። ቲክቶክ ላይ መተው ሲናገሩ የነበሩ ነገር ቢደፍራትስ ምን ችግር አለ ምናምን አይነት ወሬዎችም የሚያወሩ ሰዎች ነበሩና በጣም ይከብዳል። ይሄ እድሜዋ አሁን 20 እንኳን አልሞላም ስቲል ነው ዋንቲያ እና ግን በዚህ እድሜዋ በጣም ላይፍን ስትረግል አድርጋ ልጇን በእንደዚህ አይነት ሁኔታ ማሳደግ መቻሏ በጣም ትልቅ ነገር ነው። ብዙ ጫናዎች ነበሩ ታውቃላችሁ። ከአንድ ሰዓት እንደዚህ ይሄ ነገር ከመነሳቱም በፊት ደግሞ ቲክቶክ ላይ ወጣ እያለቀሰች በጣም እየሞከርኩ ነው ከብዶኛል የሚሉ ሐሳቦችንም አንስታ ነበረ። ማድመጥ ትችላላችሁ፣ አስገባላችኋለሁ እሱንም ቪዲዮ። በጣም ከብዷት እንደሆነ ላይፍን ስትረግል ለማድረግ በጣም እየተፈተነች እንደሆነ ግን ደግሞ እየሞከረች እንደሆነም ተናግራለች። እና አንዳንዴ ትንሽ ከባድ ነው። ህግ ነው። የማየት መብት ሊሰጥ ይችላል። ደፍሮም ቢሆን ምንም አርጎም ቢሆን አባት የልጁን የማየት መብት አለው እስካለ ድረስ ምንም ከህግ ጋር የሚያጋጨን ነገር የለም። ግን ደግሞ ከሰብአዊነት አንፃር ደግሞ ስናየው ይሄ ትንሽ ደባሪ ነገር ነው። ብቻ በዋንቲያም በኩል ያሉ ሰዎች በእሱም በኩል ያሉ ሰዎች ደግሞ በዚህ ሳምንት ያወሩት ነገር ይህ ነው። ወደ ሶስተኛ ጉዳያችን ስናልፍ ደግሞ የኢቢኤሱ አማን ተስፋ ጽዮን ህይወቱ እንዳለፈ በዚህ ሳምንት ተነግሯል። በዚህ ሳምንት ነው ህይወቱ ያለፈው። ኢቢኤስን እዚህ ደረጃ ካደረሱ በጣም ትልቅ የሚባሉ ሰዎች የመጀመሪያ
የመጀመሪያው ዋነኛው አማን ተስፋጽዮን ነው። ትንሽ ስለ አማን ተስፋጽዮን ልንገራችሁ። አማን ተስፋጽዮን ኢቢኤስን ከዛሬ 17 ዓመት በፊት ኢትዮጵያ ውስጥ የግል ቴሌቪዥን ጣቢያ የለም፣ የመዝናኛ ቴሌቪዥን ጣቢያ የለም። ሁላችንም የምናውቀው ኢቲቪ ነው። ኢቲቪ የፈለገውን ነገር ሲፈልግ ፖለቲካ ሲፈልግ የፈለገውን ነበር የሚያሳየን። እኛን ግን ወደ መዝናኛው ቻናል አምጥቶ አንደኛ አሜሪካን ያሉ ኢትዮጵያውያንን ወይም ውጭ ሀገር አውሮፓ ላይ ያሉ ኢትዮጵያውያንን ኢትዮጵያ ውስጥ የሚደረጉ ጉዳዮችን እያንዳንዱን ነገር አንድ ሆነን አንድ መላው ዓለም ላይ ያሉ ኢትዮጵያውያን ተሰባስበው የሚያዩት አይነት ቻናልን የፈጠረ ሰው ነው። ማንም የግል ቴሌቪዥን ባልነበረ ሰዓት። ከዛም በኋላ ደግሞ በጣም ኢቢኤስ ውስጥ የሚሰሩ በጣም ሰዎችን የሚያበረታታ የተለያዩ አይነት ነገሮችን የሚያደርግ በጣም በቃ ሰውን ሰፖርት የሚያደርግ መልካም አይነት የሚባል ሰው ነው። ይህ ሰው ነው ያረፈው። በእውነት በጣም ኢትዮጵያም ኢቢኤስም ሁላችንም መልካም ይሄ እንዲህ አይነት ሰዎች ባይጠፉልን ወይም ረጅም ጊዜ ቢኖሩልን ብለን የምንመኘው አይነት ሰው ነው። ምክንያቱም ካያችሁ አሁን ከሞተ በኋላ ምስክርነት የቤት ሰራተኞች ሲሰጡ ዮናስን ታውቁታላችሁ። ትዝታችን በኢቢኤስን የሚያሳይ የነበረው እሱ ሲናገር እንደነበረ ከሰማችሁት ቤቱ ሙሉ ተቃጥሎበት ምናምን በጣም ሙሉ የቤት ዕቃ እንደረዳው ምናምን እያንዳንዱን ነገር ገዝቶ እንደሰጠው ሲናገር ነበር። አንድ አሁን ላይ ካሜራማንም ኢቢኤስ ላይ የነበረ ሰው ሲያወራ ብትሰሙት ምን አለ? ያኔ እሱ ሹፌር ነበርኩና የዛሬ 11 ዓመት በፊት ስቀጠር ቤቱን ምናምን ማመላለስ ነበርኩና የሆነ ሰዓት ካሜራ መማር ፈልጋለሁ ብዬ ጠየቅኩታል እና በቃ ስራውን አስቁሞኝ ሱፐርቫይዝ ብቻ መኪኖችን እንዳረግና ካሜራ ራሱ ከፍሎ አስተምሮት ከዛ በኋላ ደግሞ ሲጨርስ ኢቢኤስ ላይ ራሱ አስቀጥሮት አሁን ደግሞ ስቲል ኢቢኤስ ላይ የሚሰራ ካሜራማን ነው እና ልጁ እዚህ ድረስ ነው ሰውን የሚረዳው። ሌላም በጣም ብዙ ያልተነገሩ አሜሪካ ያሉ ኢትዮጵያውያን አሉ ኢቢኤስ ላይ ሰርተው ያለፉና በጣም መልካም የሚባል ሰው ነው። ይህን የመሰለ ሰው ነው ያጣ ነውና ኢቢኤስ ደግሞ ትንሽ ለኢቢኤስም ከባድ ነው። አስፋው መሸሻን አጥተዋል ኢቢኤሶች፣ ነፃነት ወርቅነን አጥተዋል። አሁን ደግሞ ዋናውን ደግሞ አማንንም አጥተዋልና ትንሽ ለኢቢኤስ ትንሽ ከባድ ጊዜ ነው እያሳለፈ ያሉትና በጣም ትንሽ ከባድ ነው። ብቻ መጽናናቱን ለቤተሰቦቻቸው እንመኛለን። እናንተም በኮሜንት ግለጹላቸው። ወደ አራተኛው ጉዳይ ስናልፍ አዲስ አበባ የአፍሪካ ህብረትን አዘጋጅታ መሪዎቿን በድንቅ ሁኔታ ተቀብላ አሳምራ ተንከባክባ እንግዶቿን ተቀብላ ደግሞ ፕሮግራሙን ጨርሰው ደግሞ ወደ ሀገራቸው ሁሉም መሪዎች ተመልሰዋል። በጣም ድንቅ ጊዜ ነበረ። አዲስ አበባ እንግዲህ እንደምታዩት ተሞሽራለች፣ አምሮባታል፣ ደምቃለች። በጣም የሚገርም ጊዜ ነበር እያሳለፉ የነበሩት መሪዎችም። አብይም ሲወደስ ነበር በዚህ ጉዳይ ባይዜ፣ ህዝቡም ሲንገላታ ነበር። የአዲስ አበባ ህዝብ ሊመሰገን ይገባል በዚህ ጉዳይ። ምክንያቱም ከምሽቱ 7 ሰዓት 6 ሰዓት ሁላ በእግር በቃ ትራንስፖርት አጥተው በእግር ሲጓዙ የነበሩ ሰዎች አሉ። ነገ ስራ ሊገቡ እየተቸገሩ የነበሩ አሉ። ግን ደግሞ የሀገሬ ጥቅም ይቀድማል ብለው ደግሞ ሳያማሩ የቀጠሉ ሰዎች አሉ። ምክንያቱም ከዚህ ዝግጅት ኢትዮጵያ ምን ታገኛለች ካላችሁ እነዚህ የአፍሪካ ህብረት መሪዎች ወደ ኢትዮጵያ ሲመጡ $100 ሚሊዮን በላይ ወይም ደግሞ ከ12.8 ቢሊዮን ብር በላይ ኢትዮጵያ ማግኘት ትችላለች ተብሎ ይገመታል፣ ይታሰባል። ምክንያቱም እኚህ መሪዎች መጥተው ዝም ብሎ አይደለም የሚሄዱት። የሚመጡበት የሆቴል፣ የአልጋ፣ የተለያዩ አይነት የምግብ፣ የመዝናኛ ቦታ ወጪዎች ምናምን ቢደመሩ ይህን ያህል ያወጣሉ ተብሎ ነው የሚገመተውና ኢትዮጵያ በጣም ይሄ ሁሉ ዶላር ከየትም ልታመጣ አትችልም። ከረንሲዋን ያስተካክላል ተብሎ ነው የሚታሰበው። እናም ያው እኚህ መሪዎች በግሩም ሁኔታ አዲስ አበባ ላይ መጥተው በቃ ደስ ብሏቸው ነው የሄዱት። ሁሉም መሪዎች ደግሞ በመልካምነት ነው ያን የተናገሩት። ይሄን እንግዲህ ከዛ በኋላ ደግሞ አሁን ደግሞ የቱርኩ ፕሬዝዳንትም ደግሞ ሬሲፕ ጣይብ ኤርዶጋንም ይመጣል ተብሎ አሁን እየተጠበቀ ነው። ነገ ማክሰኞ ይመጣል ተብሎ ይታሰባልና ኢትዮጵያ እንግዲህ በጣም በዓለም መድረክ እየገነነች ያለች ናትና አብይም ደግሞ በዚህ ፕሮግራም ላይ ወደብ እንደሚያስፈልገን አውርቷል። ያው እንግዲህ እንዴት እንደሚሆን አናቅም። እስቲ ብቻ መልካም ሰላም ለሀገራችን ይሁንልን። አዲስ አበባ፣ ሐዋሳ፣ የተለያዩ ከተሞች ደግሞ አሁን ኢትዮጵያ ውስጥ እየሸበረቁ ነው ያሉትና እስቲ እናንተ የምትኖሩባት የተወለዳችሁባት ከተማ እንዴት ናት አሁን ያለችው የሚለውን ኮሜንት ላይ እየጻፋችሁ ወደ አምስተኛውና ወደ መጨረሻው ጉዳይ ስናልፍ የአዶኒና የጃኒ ጉዳይ ምን ሊሆን ይችላል ብላችሁ ተገምታላችሁ? በጣም በዚህ ሳምንት መነጋገሪያ ከሆኑ ጉዳዮች አንደኛው በጆን ዳንኤል በአዶኒና በጃኒ መሃል የተፈጠረው ነገር ነው። እንግዲህ ጆን ዳንኤል ይደበድበኝ ነበረ፣ በጣም ያሰቃየኝ ነበረ፣ ብዙ ነገር ያደርገኝ ነበረ ብላ ጃኒ ወጣ ካወራች በኋላ ብዙ ነገር ተከስቶ ነበረ። ጆን ዳንኤልም ወጥቶ ደግሞ እንደውም እስቲ ልኮ ጎንደር እያሉላ ትደውልልኝ ነበር እኔ እንዲያርጋት ከሆነ እንዲ ለምን ትለ አዶኒ ከሷ ጋር እያለኮ እሷ መጸዳጃ ቤት ገብታ ትደውልልኝ ነበር ብሎ ቮይስ አወጣ። ከዛ በኋላ ብዙ ነገሮች ተፈጥረዋል። ግን ደግሞ ይሄ ነገር ከተከሰተ በኋላ አዶኒና ጃኒ ይቀጥላሉ ወይ ተብሎ ሲነገር ነበር። በጣም ብዙ የጃኒ ደጋፊዎች እስቲ አሁን አዶኒ የሚለቃቸው ቪዲዮዎች ኮሜንት ላይ እንዳትለያዩ እያሉ ምናምን የሷን ፎቶ ምናምን እያስገቡ በጣም ብዙ ነገሮችን እያደረጉ ነው ያሉት።
ጃኒን የሚወዳት ሰው አለ ማለት ነው። በተቃራኒው ደግሞ አዶኒን ደግሞ የሚወዱ ሰዎች ደግሞ ከጃኒ ጋር እንዳትሆን እቺ ልጅ አታዋጣህም እያሉ ይገኛሉ። ይህን ነገር ደግሞ የሚወስነው ግን አዶኒ ነው። በጣም ከባድ ነው ለመወሰንም። ያው ይወዳታል ተብሎ ይታሰባል። ቪዲዮ ላይ በጣም ብዙ ፍቅሩን ሲገልጽ የተለያዩ አይነት ቦታ ሲሄድ ለሴት ልጅ ይገባታል ተብሎ የሚታሰበውን ነገር ሁሉ ሲያደርግ ነበር አዶኒ። ግን ደግሞ ህዝቡ አሁን ላይ ትንሽ ጃኒ ላይ ቂም የያዘ ይመስላል እና ብቻ ከባድ ጊዜ ነው። ምን ይፈጠር የሚለውን ያው እናንተ እስቲ ሐሳባችሁን ኮሜንት ላይ ጻፉ። ይለያዩ ወይስ አንድ ላይ ይሁኑ ወይስ እንደ ይቅርታ ተባብሎ ይቀጥሉ የሚለውን ሐሳባችሁን በኮሜንት ግለጹልኝ። እኔም ደግሞ ያው መልካም ነገሩን ደግሞ አዶኒ ለራሱ ህይወት የሚበጀውን ይምረጥ ብዬ ሐሳቤን አቀርባለሁ። በዚህ ሳምንት የተከሰቱ አበይት ጉዳዮች ከባባድ ጉዳዮች እነዚህ ነበሩ። እናንተ ለፎሎወሮቼ፣ ለሰብስክራይበሮቼ፣ ለተመልካቾቼ እኚህን የመሰሉ መረጃዎችን አምጥቼላችኋለሁ። በቀጣይ ጊዜ እስከመጣ ድረስ በደህና ቆዩልኝ። ሐሳብ አስተያየቶቻችሁን በቀጣይ እንዲሰራላችሁ የምትፈልጉትን ነገር ኮሜንት ላይ ግለጹልኝ። በቀጣይ እስከመጣ ድረስ በደህና ቆዩልኝ። በብልሃት ነው።